የሰው ቃርሚያ መግቢያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መቼ ነው ልባችን የሚመለሰው? አጋንንትም የወጡለት ሰው ልብሱን ለብሶ ተመልሶ በኢየሱስ እግር አጠገብ ተቀምጦ አየሁት። የቅዱስ ሉቃስ ወንጌል ምዕራፍ 15 ቁጥር 17። የመጨረሻው ዘመን ምልክቶች ላይ በመድረሳችን አሳር፣ አበሳ፣ ፍዳ፣ መከራ ሳንፈልጋቸው በግድ እየፈለጉን አዙሮ የማየት ችግር፣ አሻግሮ የማሰብ እጦት፣ ስውር የሆነ የህይወት ግራ መጋባት፣ የእድል አቅጣጫ መጥፋት፣ አመጻ፣ የባህሪ መዛባትና የአመለካከት መደነባበር ወይም የአመለካከት መደንበዥ ልባችን እንዳይመለስ የሚያስቸግሩን መከራዎች ሆነውብናል። እነዚህ ዘመናትና አመታቶች እንደ ሰው ልጅ ማንነታችንን የሚያሳየውን በጠበቅነው መንገድና በፈለግነው ልክ ሳይሆን ባልፈለግነውና በተቃራኒው አቅጣጫ በመሆን ድንገት በሚመጡ የጥፋት ክስተቶች የተሞሉ እየሆኑ እድሜያችንን አክስረውናል። የዚህ መጽሐፍ ትኩረት ከርዕዮተ ዓለም ደባ በስተጀርባ በሰዎች ስነ ልቦና ላይ ክፉ ነገሮችን ብቻ ለማኖር የሚያስችሉ መናፍስታዊ ኃይሎች ጊዜን፣ ስልጣንን፣ እውቀትን እየተጠቀሙ ወደ ክፉና ጨካኝ ትውልድ የመምራት ሂደቱን ለማየትና ለማስተዋል እንድንችል ለመጠቆም ሲሆን እንዲሁም የክፉ መናፍስቶችን የአያያዝ ስልታዊ ጥበብ ህሊና ላይ የማጥላት ደባ፣ አይነ ልቦናን የመጋረድ ጥብቅ መናፍስታዊ ትግል፣ የአቋም ጥንካሬ የማሳጣትና ወላዋይ የማድረግ ባህሪን፣ ሰውኝነትን የማጉደል ፈተናን በመመርመር በጥልቅ እንድናስተውል ጭምር ነው። ህብረተሰቡ በባህል የጣዖት መንፈስ ሲያዝ ልሂቃኑ በርዕዮተ ዓለም ሟርት ሲደናበር የጥፋት መናፍስት አሰራር የእግዚአብሔርን ስጦታና በረከት የመግቢያ ጊዜ በማሳጣት የሰዎች አእምሮ ሙሉ እንዳይሆን የመናፍስቶች ዘመቻ ተካሂዶበታል። ሰዎች ጊዜን አለ እውቀትና አለ እምነት እየጣሉ ሲሄዱ ጊዜዎች ደግሞ አለ ጸጋ፣ አለ ሞገስ፣ አለ በረከት ለመናፍስቶች ለአጎስቋይነት እየጣሉን ሰብአዊ ውርደቶችና የአስተሳሰብ እንከኖች በየጊዜው ማዘውተር የሰው ህይወት አማራጭ ጥፋት እንዲሆን በስውራኑ ኃይል የመንገዱን አጣብቂኝ መጽሐፉ ያስረዳል። የሰዎች ልብ መጨለም በሚወዱት ታሪክና እምነት በማጣት መቅሰፍት መመታት፣ ሰዎችን ራሳቸውን በማጣት ችግር ውስጥ መገኘት፣ የሐሰትና የሐሰት ስራና የሽንገላ ሐሳቦች የዘወትር እንጀራ መብያ መሆኑ ብዙ ውድቀቶችን አምጥቷል። ስለዚህ መቼ ይሆን ልባችን የሚመለሰው የሚል ጥያቄ አስነስቷል። በሐሳብ አንድ ሆነን ቅድሚያ ለሀገር፣ ለወገን፣ በስራ፣ በተግባር፣ በፍቅር፣ በቅንነትና በበጎነት እንደ መሪ፣ እንደ ህዝብ፣ እንደ መንፈሳዊ አባት፣ እንደ ግለሰብ፣ እንደ ሀገር ልባችን የሚመለሰው ከቅበላ ፖለቲካ መሰረነት ካለበት ስልጣን፣ እንከን ከበዛበት የምቀኝነት አስተሳሰብ፣ ከእርግማን ፍዳና አዙሪት፣ በዘርና በብሔር ከፋፍለህ ግዛና ለያይተህ ጨፍልቀህ የግፈኝነት ተንኮል ህሊናን እውነትን ክዶ ከመስረቅ፣ በወንበርና በስልጣን ቅንነት ህዝብ ሀገር ከማተራመስ፣ እውቀትና ጥበብን በድንቁርና ፍረጃ ከማቅጨጭና ከማጨፍገግ መቼ ነው የምንድነው? በፖሊሲ ትግበራ፣ በፖለቲካ፣ በሀገር ታሪክ፣ በእምነት ርዕዮተ ዓለም ፍልስፍና፣ በኢኮኖሚ ግንባታ፣ በስልጣን ኃላፊነት፣ በማደግና በማዕረግና በእድገት ቢሮክራሲ፣ በስራ እቅድ አፈጻጸም፣ በጤናና በህዝብ ደህንነት፣ በህግና ፍትህ፣ በቤተ እምነት የዜጋ ግንባታ፣
በጊዜያችን ላይ ስንት ዘመን ነው የምንዋሸው? ያልተገነባውን ተገነባ እያልን ኮንዶሚኒየምን ያህል ቤት ጠፍቶ ሲፈለግ አልገኝ ያለበት ሰውና ዘበን ላይ እኮ ነው ያለነው። ያልተሰራው ተሰራ፣ ያልተከወነው ተከወነ እየተባለ ሰዎች ተሾመው ተሸልመው ስራው በተግባር ሲፈለግ ጠፍቶ የተሾመው ሰው እንደገና የተሻረበት መናኛነት በሁሉም መልኩ የበዛበት ዘበን ሰው ከመሆን ወደ እውነተኛ ሰው መሆን መቼ ነው የምንሸጋገረው? በሀገራችን ለጤናው ዘርፍ እጅግ በጣም ብዙ ጸበሎችና ፍልሃዎች በተጨማሪም የቱሪስት መስህብ የሚሆኑ ሀገር አሳማሪ የተፈጥሮ ቋጥኝ ድንጋዮች ሞልተው ለዓለም የሚበቃ ውሃ፣ አህጉር የሚያቋርጥ ወንዝ፣ ብዙ የረጉ ባህሮች፣ ጎብኚዎችን የሚስቡ በረሃዎች፣ ለምና ደረቅ ተራራዎች፣ ጥንታዊ ገዳሞች፣ ከዓመት ዓመት የማይቋረጡ ወንዞች፣ ያልተበከሉ መድኃኒት የሆኑ እጽዋት፣ የተፈጥሮ ፏፏቴዎች፣ ምርጥ የሆኑ ለግንባታ የሚውሉ ከለር ድንጋዮች እያሉን እነዚህ የሥራ እጅ ናፍቀው ስንት ዘመን ጮሁ። የሙታኖቹ የማርክሲስትና የሌኒኒስት የብሔር ፖለቲካ የመካካድና የመጠፋፋት አዙሪት ተጭኖን ስንበላላ እስከ መቼ እኛ ኢትዮጵያውያን በዓለም ጠላቶቻችን ፊት እንዋረድ? የዕለት እንጀራ ፍለጋ በተለይ ሴት እህቶቻችን በአረቡ ዓለም የሥራ ጫና፣ የደሞዝ ክፍያ ክልከላ፣ የጅራፍ ግርፊያ፣ ሌሎችም በደሎች እየደረሰባቸው በየኤምባሲውና በየቆንስላ በር ላይ ከመደብደብ ከመናቅና ካለመደመጥ በተጨማሪም በበረሃና በውቅያኖስ ውስጥ ሬሳቸው ወድቆ ከመቅረት ከኩላሊት ሽያጭ ሞትና በገዛ ዜጋ ከመገፋት ከመጣል መዓት መቼ ይሆን ሰብአዊነት የሚከበረው? እስከ መቼ ነው በመካኒኩ ሳይጠገን ተጠግኗል፣ ሳይለወጥ ተለውጧል በሚል የሚፈጸም የስርቆሽ ሌብነት፣ እንጀራ ዝርፊያ፣ የሙያ ቅሚያ መቼ ነው ከእርግማን ወንጀል የምንወጣው? እንጠግናለን ብለን ጭራሽ አጉድለንና ዋናውን ዕቃ ሰርቀን በመናኛው ተክተን የምንመልስ የሀገርን፣ የመንግስትን፣ የድርጅትንና የግለሰብን ሀብት ንብረት የምንጎዳው እስከ መቼ ነው? አሾክሹኮ ወሬ አቀብሎ ሰውን ከስራ አፈናቅሎ ጠብ ነገር እየሰራ በወሬ የሚሾምና የሚሸለም ስራ የማይወድ ግፈኛስ መቼ ነው ስራ እንዲሰራ የሚደረገው? ሕግና ስልጣን የቂምና የበቀል ማስፈጸሚያ ከመሆንስ መቼ? በየትኛው ዘመንና ጊዜ ነው ነፃ ሆነው የሚድኑት? በሽተኛ ከሆነው የውዝግብ ታሪክ ወጥተን ባለን የጋራ ታሪክ አምነንና ተማምነን አባቶቻችን ለሀገር ፍቅርና ለሕዝብ አለኝታ ሆነው በባዶ እግራቸው ተጉዘው ቀን ከሌሊት ተዋግተው ቀኑን በሐሩር ሌሊቱን በቁር እንቅልፍ አጥተው በንቃት ሀገርን ጠብቀው የሞቱትን ታሪክ መቼ ነው ከልብ የምናከብርላቸው? የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። የቅዱስ ሉቃስ ወንጌል ምዕራፍ 21 ቁጥር 22። የቡድን ጥላቻ የአሉባልታ ጥገኛ ከሆነ ጆሮ፣ ከመንደሬ የጎጥ እይታ ከለዛቢስ ስብከት ሁሉንም ልጠቅለው፣ ሁሉንም ነገር እኔ ለያዘው፣ ለሁሉም እኔ ልመልሰው ከሚል ሌላውን አግላይነትና ተጽዕኖ በክፉ መንፈስ የግድያ ዛቻ፣ ትምክህትና አጉል የመሰሪነት ኩፈሳ ለትውልድ መዳን ከማይሆን ፍቅርና ቅንነት ከሌለው ወዘቢስ ጩኸት እንዲሁም ከቂም ቋጣሪ መሽቁቅ ድንቁርና ከረቀቁ ግፈኞች የመጎተት ልምድ ካላቸው አዝጋሚዎች ለማስመሰል ከሚያደቡ ምቀኞች እንዴት ነው ትውልዱን የምንታደገው? ማን ተባብሮ፣ ማን አክብሮ፣ ማን ተዋዶ፣ ማንስ ተፋቅሮ? በሬዲዮና በቴሌቪዥን ብቻ ከሚሰብኩን ፓርቲዎች፣ በወሬ ከሚያንቆለጳጵሱን አፍቃሪ መሳይ ወሬ እንጀራዎች መቼ ነው እውነተኛ ሆነው የምናገኛቸው? ለሕዝብ ነጻነትና እኩልነት መብት መከበር የምንቆምነን እያሉ
እድሜ ልክ ከሚዋሹና ዘመናትን በሙሉ በሽንገላና በማወናበድ ከሐሰተኛ ቁማር በሽንገላና በማወናበድ ከሐሰተኛነት ቁማር ለፍለፋና ከለበጣ ምሁርነት ከዘውግ አጨንጋፊነት ውድቀት የስልጣን ወንበሮች መቼ ነው የሚፈወሱት? ከዘውግ አጨንጋፊነት ውድቀት የስልጣን ወንበሮች መቼ ነው የሚፈወሱት? መልሱን ለመጽሐፍ ቅዱስ ተሰጠን እንዲህ ይመልሳል። የተጻፈው ሁሉ ይፈጸም ዘንድ ይህ የበቀል ጊዜ ነው። መድኃኒት፣ ምግብ፣ ልብስ፣ የኑሮ ቁሳቁስ፣ ሽፋን፣ የእርዳታ ገንዘብና ፖሊሲ በውድም ሆነ በግድ የሚጫንብን ዕዳ ብድር የምንሸከመው ስንት ዘመን ነው? በመጸወቱን ገንዘብስ ስንት ዘመን ለጠብ፣ ለግፍ፣ ለሴራ፣ ለሌብነት ታሪክ እንጠቀምበት? የጀግኖችን ታሪክ፣ የቅዱሳንን የሕይወት ቁመና፣ የባለ ብሩህ ተስፋ አባቶች ጸጋ፣ የሀገር ውድ ተምሳሌትነት የፈጸሙትን የክብር ድርጊት በመናቅና በማክበር ብቻ ታሪካቸውን አልኮስኩሰን ሕያው የሆነ ምግባራቸውን አድበስብሰን በተንኮል ያሳለፍነው ዘመን ጋጠወጦችን፣ መረኖችን፣ ወስላቶችንና ሞልጋጎችን፣ ምክር የማይሰሙ ሱሰኞችን፣ ራሳቸውን ለጥቅምና ለስልጣን ግፍ የመምረጥ አባዜ የሰፈረባቸውን ዜጎች አፈራንና መልሰን አፈርን። ሃይማኖትን ሃይማኖት የሚያደርገው የመጀመሪያው በጎነት፣ ቅንነት፣ የዋህነት፣ ትህትና ሲሆን ሁለተኛው የልቦና ፍቅር፣ የህሊና ሰላም፣ የአእምሮ አስተዋይነት፣ በስራ የሚተረጎም ጸሎትና አምልኮት፣ ለሌሎች መልካም ስራን የሚሰራና የሚመኝ የበረከት ሰው መሆን ናቸው። ይህን የሌለው አገልጋይና ክርስቲያን ማየት እውነተኛውን ሃይማኖት ወደ ባህልና የወግ እምነት ይሸጋገራል። በመጨረሻ የሃይማኖቱ ሰዎችና ተቋሙ ወደ ፖለቲካ የመደጋገፊያ ምሽግ፣ የሴራ ማሰልጠኛ ማከናወኛ ማድረግ፣ ሰውና ቤተ እምነቱ የሰው ማጣት ማራቆቻ እንዲሆን ልዩ ሰይጣናዊ ፖለቲካዊ ዘመቻ ይከናወንበታል። እንዲህ አይነቶቹን ሰውና ዘበን አሳልፈናል። እኔ ግን አንድ ነገር አውቃለሁ። የተጻፈው ይፈጸም ዘንድ ጊዜው ይህ የበቀል ጊዜ ነው። ሃይማኖት መልካም ሰዎችን ካላፈራ ከሃይማኖት ተከታዮች ዘንድ ክፉዎች፣ መሰሪዎች፣ የተንኮል መሽቆቆችና ምቀኞች ቡዳዎች ተወልደውና አድገው የግፍ ስራ ተግባር ላይ ከዋሉ የሃይማኖት በረከት ጸጋ ተቋርጦ ትውልዱ የክፋትና የተንኮል መግለጫ ይሆናል። ስለዚህ ለሚደርሰው ግፍና ጥፋት፣ ውድቀት፣ ችግርና መከራ ቤተክርስቲያንን የፖለቲካ ተጠያቂ የምታደርጓት ሰዎችና ፖለቲከኞች መንፈሳዊ አቅም ስለጎደላችሁ ብቻ ሳይሆን ለዚህ ክፉ ህሊና ስለተፈጠራችሁ ነው። በዘር ሚዛን ስብዕና እየኖርን ስንበላና ስንጠጣ፣ ስንሰራና ስናድግ፣ ስንሸለምና ስንሾም፣ ስንሻርና ስንጣል፣ ስንነሳና ስንባረክ፣ ስንረግምና ስንገፋ፣ ስንደፋና ስንሞት ስንቀበር ጭምር ስንሞትና ስንቀበር ጭምር በእግዚአብሔር ሚዛን የምንሰቃይ መጤ ትውልዶች ሆነናል። ስለዚህ የቃለ እግዚአብሔር እውነት የትንቢቱ መፈጸሚያ መሆናችን ምልክቱ የተጻፈው ሁሉ ይፈጸም ዘንድ ይህ የበቀል ጊዜ ነው።